ዛሬ የጠራሁሽ ምክንያት በጣም ብዙ ነገር እየሰማሁ ስለሆነ ነው። በጣም ብዙ ነገር እና ይረብሽሻል ብዬ አዱን ነው አላስብም። እኔ ላይክ ብዙም ሰው ስለተረበሸ በጣም ብዙ ቴክስት እኔም ካሜራማንም ጋር እየደረሰ ስለሆነ ነው እና የሰማኋቸው ነገሮችም ልክ ስላልሆኑ ነው። ሜቢ ታረጊያለሽ እያልኩ አይደለም፣ ልክ ነው ብዬም አላምንም። አታረጊውም። ካረግሹ ደግሞ ከኔ ጋር በጣም ትልቅ ጸብ ውስጥ ነው የምንገባው፣ የማይሆን ነገር ውስጥ ነው የምንገባው። እሱ ምን መሰለሽ የሚደርሱ ሜቢ አንቺም ጋር ደርሶ ከሆነ አላውቅም፣ አብሳላት ሀይሚን ልታሳግታት ነው የሚሉ ነገሮች እየደረሱ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ዩቲዩብ ቤተሰቦች፣ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እኔ ቅድም ፖስተሩን አይቼ በጣም የደነገጥኩት በእውነት በጣም ማለት ነው። የእውነት ማለት በቃ ልጅቷን ሳያት በቃ እንደዚህ አደገኛነት፣ ምክንያቱም በቃ ድርቅ ብላ ከእናንተ መለየት የለብኝም፣ ድርቅ ብላ ከእናንተ ጋር ጓደኛ መሆን አለብኝ ብላ ስትል በቃ እሱ ስላልተሳካላት የእውነት ያደረገችው ነበር የመሰለኝና ተቅለስልሳ እንደዚህ ብላ መሄዷ ራሱ እኔ በጣም ነው እንትን ያለኝ ማለት ነው። ስለዚህ ከዚህ በኋላ እናንተ ምንም አይነት ነገር ብትሰሙ አትጠይቋት፣ አትጥሯት። ምክንያቱም በጠራችኋት ወሬ በሰማችሁ ቁጥር በጠየቃችኋት ቁጥር እያቀረባችኋት ነው ማለት ነው። ሀይሜ ልክ ናት፣ በሰው ወሬ አንጠይቃት ብላ እንትን ብላለች። ግን ቢሆንም መጠየቁ አይከፋም፣ ማረጋገጡ አይከፋም። ግን ከዚህ በኋላ በቃ ምንም አይነት ወሬ ብትሰሙ እናንተ ጥንቃቄ አድርጉ። ሀይሚም ወሬ ነው ብለሽ አትለፊው። ለዛ ነገር ለሰማሹ ነገር ጥንቃቄ አድርጊበት፣ ብሩኬም እንደዛው ጥንቃቄ አድርግበት ማለት ነው እንጂ ከዚህ በኋላ እሷን ጠርታችሁ ወሬ በሰማችሁ ቁጥር ይሄ እውነት ነው ወይ ይሄ እንደዚህ ነው ወይ ብላችሁ እሷን አትጠይቋት። ያ ደግሞ እሷን ሊያስደስታት ይችላል። ምክንያቱም ወሬ በሰማችሁ ቁጥር እሷ ትጠራለች፣ እሷ ትጠይቃለች፣ ከእናንተ ጋር ትሆናለች ምናምን ነገር እሷ የምትፈልገው ያንን ነገር ስለሆነ ማለት ነው። ስለዚህ ለእኛ ማሰባችሁ ጥሩ ነው፣ ለእኛ መጨነቃችሁ ጥሩ ነው። ግን እናንተ የሰማችሁትን ነገር ጥንቃቄ አድርጉ እንጂ በሰማችሁ ቁጥር ከዚህ በኋላ እሷ እንድታመጡብን አንፈልግም ማለት ነው። እሷን በራሷ ኦዲየንስ ትምጣ፣ በራሷ አይዲያ ትምጣ፣ በራሷ ዩቱብ ትምጣ፣ ችግር የለውም። ሰብስክራይብ ያደርገናታል፣ እናያታለን፣ ሰፖርት እናረጋታለን፣ ችግር የለውም፣ ምንም ችግር የለውም። ይሄ አይከፈልበትም ማለት ነው። ግን ከእናንተ ጋር ጓደኛ ሆና ባትመጣ መልካም ነው ማለት ነው። ምክንያቱም ያፈቀረች ሴት ስለሆነች ማለት ነው። ያ ማለት እያቀረባችኋት ስለሚሆን ማለት ነው። ስለዚህ እንግዲህ ሀይሚና ብሩክ ያው ቡታጅራ ሊሄዱ ነው ማለት ነው። እዛ ሄደው ሀይሚ እንግዲህ በዚህ ደረጃ ሰላም ናፍቋታል። ምክንያቱም ቡታጅራ ከሄድኩኝ ደግሞ ምን ይፈጠር ይሆን? ምን ሰማ ይሆን? ሰላም ይበጠበጥ ይሆን? በሰላም በዓልን አሳልፌ እመጣለሁ ወይስ ተበሳጭቼ እመጣለሁኝ ብላ አሳስቧት በዚህ ደረጃ እንኳን በዓልን እሄዳለሁኝ ብሎ የመወሰን ራሱ አዝንትናት ሁለት ልብ ሆና ነው እንትን የምትለው ማለት ነው። ያ ደግሞ የሆነው ምንድነው? እሱ በቃ ሰላም ስለናፈቃት ነው። ነገ አንዱ መጥቶ የሆነ ነገር ይላል፣ ነገ አንዱ መጥቶ በሆነ ነገር በቃ ሁልጊዜ የሆነ ነገር አያጣቸውም። የሆነ ነገር ስለማያጣቸው ሙሉ ለሙሉ ፍቅራቸው የተደላደለ ስላልሆነ የሆነ በቃ እንቅፋት የሆነ ነገር ምናምን ኮሮኮንች ስለሚበዛው በቃ ተሳቀቀች። በጣም ስለተሳቀቀች ሀገር ቤት ራሱ ገብታ ከቤተሰብ ጋር ራሱ በዓልን አሳልፋ ለመምጣት ቤተሰብን ጠልታ አገሯን ጠልታ እዛ መሆን ጠልታ ሳይሆን ሰላም ስለናፈቃት ብቻ መወሰን እንኳን አቅቷታል ማለት ነው። በዚህ ደረጃ እንትን ብላለች ማለት ነው። ስለዚህ እንግዲህ ምን ይታወቃል ደግሞ ቡታጅራ ሄደው ሌላ አዲስ ነገር ምናልባት ሽማግሌ ተልኮ ነጋሽዬ ጋር ምናምን ነገር ቀን ተቆርጦም ሰርፕራይዝ ሊያደርጉን ይችላሉ። እንደዛ ሆኖም ሊመለሱም ይችላሉ፣ አይታወቅም። ፈጣሪ ነው የሚያውቀው። ሁለተኛ ነገር ደግሞ ምን ይታወቃል፣ እነሱም ሰርፕራይዝ ሊያደርጉን ፈልገው ብሩኬም ሰርፕራይዝ ሊያደርጋት ፈልጎ ይሆናል። ያው መቼም ሽማግሌ ልኮ እንትን ቢል ሀይሚ በጣም ነው ደስተኛ የምትሆነው። ስለዚህ እንደዛ ነው ማለት ነው፣ ሊሆን ይችላል ማለት ነው። ፈጣሪ እንግዲህ በሰላም ወስዶ በሰላም ይመልስልን ማለት ነው። ደስተኛ ሆነው ይመለሳሉ ብዬ ተስፋ አደርጋለሁ። ያለውንም ችግር ደግሞ ብሩኬ ሁሉም ነገር ፊክስ አድርጎ ይመለሳል ብለን ተስፋ እናደርጋለን ማለት ነው። እንግዲህ አብሳላት ከዚህ በኋላ በራስሽ ዩቱብ፣ በራስሽ ኮንተንት፣ በራስሽ እንትን ነይ ማለት ነው። ከፈለግሽው ሰው ጋር ሌላ ሰው ከፈለግሽው ሰው ጋር ነይ፣ የፈለግሽውን ቪዲዮ ስሪ፣ ችግር የለውም። ሰብስክራይብ አድርገንሻል፣ ሰፖርት እናደርግሻለን፣ እናይልሻለን፣ ላይክ እናደርግሻለን፣ ሼር እናደርግሻለን፣ ችግር የለብንም። ግን በሀይሚና በብሩኬ ጉዳይ ከመጣሽ ግን አይደለም ሰብስክራይብ፣ አይደለም ላይክ ልናደርግሽ፣ አይደለም ሰፖርት እናደርግሽ፣ ብሎክ ሁላ ነው የምናደርግሽ ማለት ነው። ብሎክ ሁላ ሀይሚም ብሩኬም ከዚህ በኋላ ሀይሚ እንኳን በፍጹም ከዚህ በኋላ ምንም አይነት ነገር ብትሰማም እንትን ብትልም
ጠርታ እንደዚህ ነው ወይ ብላ ትጠይቃትም። ብሩኬ ግን ከዚህ በኋላ ጠርተህ እንዲህ ነው ወይ ወደዚህ ነው ወይ ብለህ እንድትጠይቃት አንፈልግም ማለት ነው። ማንም አይፈልግም። የሰማከውን ነገር ምንድነው ማድረግ ያለብህ? ጥንቃቄ ነው ማድረግ ያለብህ። በሰማከው ነገር ችላ ማለትም የለብህም። የሰው ወሬ ነው ብለህ ማለትም የለብህም። ግን ምንድነው እሱ ለዛ ነገር ጥንቃቄ ማድረግ አለብህ ማለት ነው። ሁለተኛ ነገር ደግሞ ከዚህ በኋላ እናንተም ወስናችኋል። ሰው አያስፈልጋችሁም፣ ጓደኛ አያስፈልጋችሁም። አንተ አለህ፣ እሷ አለች፣ ዩቱብ አላችሁ፣ ኦዲየንስ በጣም ብዙ ሺህ ወዳጅ አላችሁ። ስለዚህ ሌላ በአካል ጓደኛ፣ በአካል ወዳጅ፣ በአካል ቤተሰብ ምናምን ነገር አያስፈልጋችሁም ማለት ነው። ምክንያቱም ሰዎችን በቀረባችሁ ቁጥር እናንተ ምን አይነት በመልካም ልብ ሀይሚን በመልካምነቷ ሰዎች ምን ያክል እንትን እንደሚሉ አይታለች። ብሩኬን በመልካምነት ሰዎችን በመርዳትህ ሰዎችን በመጠጋትህ በምን አይነት መንገድ ያንተ መልካምነት ሰዎችን ይቀይራል ማለት ነው። አንዳንድ ጊዜ ሴቶች የሆነ ወንዶች መልካም ሲሆኑ በቃ የሆነ ፍቅር ይመስላል። ሴቶችም ደግሞ ለወንዶች የሆነ መልካም ሲሆኑ ፍቅር ይመስላል ማለት ነው። ያ ነገር ስላለ እናንተ ደግሞ በጣም ሰውን ስትቀርቡ ከልባችሁ ነው የምትቀርቡት። ያ ነገር ስላለ እናንተ ከዚህ በኋላ ከሰው ጋር በፍጹም ሪሌሽን በፍጹም ሊኖራችሁ አይገባም ማለት ነው። ቤታችሁንም ማሳየት የለባችሁም ማለት ነው። እናንተ በፍቅርና በፍቅር መኖር አለባችሁ። ሰላማችሁን በእጃችሁ ነው ማግኘት ያለባችሁ። ሰላማችሁ በእጃችሁ ስለሆነ ሰላማችሁን ይዛችሁ መኖር ትችላላችሁ ማለት ነው። ያለውን ነገር ከዚህ በኋላ መቼም ከዚህ በኋላ ከእናንተ ደስታ ብቻ እስቲ እንስማ። ደስታ የሆነ በቃ አዲስ ነገር ደሳስ የሚል ነገር ማልቀስ፣ መጣላት ምን ማለት ሳይሆን ችግር የለውም። የሚጣላውም እኮ የሚፋቀር ሰው ነው። ግን አጉል ጸብ ምናምን ነገር ይሄ በሰዎች ገብቶ ሰው በመካከላችሁ ገብቶ ምናምን ነገር ያንን ባናይ መልካም ነው ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ኮሜንት አድርጉ። እነ ሀይሚን እነ ብሩኬን መልካሙን ተመኙላቸው። እንደነሱ አይነት ፍቅር ያላቸውን በጣም ብዙ ወጣቶች አሉ በሀገራችን ማለት ነው። ሁሉም እንደዚህ አይነት ፍቅር እንዲሰጠው ፈጣሪ ይርዳው ማለት ነው። ሁለተኛ ነገር ደግሞ ሴቶች ሳትፈቀሩ አፈቀርን ብላችሁ እባካችሁ ሳትፈቀሩ አፈቀርን ብላችሁ ግግም የምትሉ ሴቶች እባካችሁ በጣም ይደብራል። በጣም እንደው እንዲህ ጉድጓድ ተቆፍሮ ብትቀበሩ ይሻላችኋል። ሳትፈቀሩ አፈቀርን ብላችሁ እንትን ከምትሉ ማለት እንዲህ ጉድጓድ ተቆፍሮ ማለት ነው። ምክንያቱም ሴት ልጅ ስትፈቀር ነው የሚያምርባት እንጂ ስታፈቅር አይደለም። ከተፈቀረች በኋላ ነው ሴት ልጅ ማፍቀር ያለባት እንጂ ወንድ ሳፈቅራት ሴት ልጅ አፍቅራ በጣም ከባድ ነው። በጣም ማለት ነው። ወንድም ልጅ በወንድም ልጅ እኮ ያስጠላል። በቃ ሴት ልጅ አልፈልግህም ካለች አላፈቅርህም ካለች ግግም ማለት በወንድም ልጅ ያስጠላል ማለት ነው። ስለዚህ ይህን ይመስላል የዛሬ ቪዲዮ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ እጅግ በጣም አመሰግናለሁ። ኮሜንት የምትሰጡኝም አመሰግናለሁ። ሰላም ሁኑልኝ ባይ